አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኩታበሩ ዩቲዩብ ተከታታዮች እንዲሁም የኩታበሩ ዩቲዩብ ተከታታዮች እንዴት ናችሁ? ውዴቶች ሰላም ብያለሁ። ሰላማችሁ ይብዛ ኢንሻአላህ። ያው እንግዲህ ሮመዳን ወጣ፣ ኢድም ወጣ። ሀቂቃ ስራ ብዛት ነበረብኝ፣ ለዛ ነው የጠፋሁት። ኢንሻአላህ እድኩሩም ላይክ አመሩ ላይክ ለትንሱ ላይክ በላይክ ግቡላችሁም ላይክ አድርጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት አስቀምጡልኝ፣ እመልሳለሁ ኢንሻአላህ። ዛሬ የመጣሁበት ደስ ብሎኝ ነው። ምክንያቱም ሮመዳን ላይ ብዙ ጊዜ ስራ እየበዛብኝ ቪዲዮ አልሰራም፣ ላይቭ አልገባም። ብቻ አልሐምዱሊላህ ኢንሻአላህ ዱአ አድርጉልኝ። ይሄ ዱአ ይደርሳል፣ የወንድሞቼ ዱአ ይደርሳል። ኢንሻአላህ ዱአ አድርጉልኝ ማለት ነው። ሲቀጥል ደግሞ ደስታዬ ምንድን ነው? ምን ይመስላችኋል? ደስታዬ እስኪ ገምቱ እስኪ ምንድን ነው ደስታዬ ብላችሁ ታስባላችሁ? ኢንሻአላህ የእናንተ ብርታት ነው ሀቂቃ እዚህ ደረጃ የደረስኩት የእናንተ ደስታ ነው። በቃ ምን ብዬ ልንገራችሁ እና ለእኔ እናንተ ብርታቶቼ ናችሁ ሀቂቃ ማለት ምንም በላይ አይዞሽ ጠንከሪ። በዛ ላይ የምትሳደቡ ፎቶዎች አላችሁ፣ አይዞሽ የሰው ምክር አትስሚ፣ የሰው ስድብ አትስሚ፣ በራስ መንገድ ሂጂ የምትሉኝ ማለት ነው። እና አልሐምዱሊላህ ብትሳደቡም ለእኛ ብርታት ነው የሚሆነው። እና ለሚሳደቡት ደግሞ ቦታ አትስጡ። በቀኝ ሰምታችሁ በግራ ማፍሰስ ነው አይደል እንዴ? ኢንሻአላህ ድምጤ ተተሰማችሁ ነው። ብዙ ጊዜ ድምጥሽ አይሰማም ትሉኛላችሁ። ዛሬ ሴትዮ የለች ሆና ነው ቪዲዮ ለመስራት የቻልኩት እንጂ ሴትዮ ቢኖር ቪዲዮ አልሰራም። ሲቀጥል ደግሞ ደስታው ምንድን ነው ብላችሁ ታስባላችሁ? ደስታውን ለማካፈላችሁ ነው። ምን ይመስላችኋል? እስኪ ትንሽ ገምቱ እስኪ ምንድን ነው የሚመስላችሁ? ሲቀጥል አልሐምዱሊላህ ሀቂቃ ነው መድኃኒት ያው እንደነገርኳችሁ ስራ በዚህ ነበርኩኝ ብዙም እየሰራሁ አልነበርም። እና ይህን ዩቲዩብ ተከፈኩት የኩታበሯን እንግዲህ ተከፈኩ 2 ወር መሰለኝ። ይኸውም አልሰራበትም ታውቃላችሁ። ሮመዳንን ጭራሽ አልደማመርም እና አልሐምዱሊላህ ዋንኬ ገብቻለሁ። ደስ ይበላችሁ። በእናንተ ብርታት ነው ሀቂቃ ወላሂ የማልዋሻችሁ ነገር ማለት ነው። ሮመዳንን ስንት ነበርኩ መሰላችሁ? 400 ነበርኩና በየቤቱ ደምሩኝ እያልኩ አልሄድም። ያው ኮሜንት አስቀምጥላችኋለሁ፣ ዘይራችኋለሁ፣ ይደምሩኛል። ከዛ ደግሞ እኔ እደምራችኋለሁ። እንዳያነሳብኝ በወዲያው ሳይሆን በሁለት ቀን ነው። ብዙ እህቶች አላችሁ። ይሄ ለእህቶቻችን ጥያቄ ይሆናል። አዳምጡኝ ማለት ነው። ይህንን ቪዲዮን ጨርሳችሁ አዳምጡ። ብዙ እህቶች አላችሁ ማለቴ ወዲያው ተደምራችሁ ወዲያው መመልሱ ማለት ነው። እንደዚህ ዋንኬት አድርገባችሁ ያነሳል እና ውዴቶች ስትደመሩ ልክ ዛሬ ተደምራችሁ እንደው ነገ ያቆማችሁበት ሰዓት ድረስ መደመር ነው ያለባችሁ። ከዛ ወዲያ ደግሞ በሁለት ቀኑ መመለስ ነው ያለባችሁ እንዳያነሳባችሁ ማለት ነው። የሆነች ልጅ አንድ ቤት ሰምቼ ነበርና እንትና ቤት ትዝታ ቤት ሰምቻለሁ። ዛሬ ነው የሰማሁት። እኔ ያው አመት የተከፈኩት ገና 600 ብር ነው አለች። እኔ ይኸው ወላሂ በስንት ወሬ ነው እንግዲህ ታስባችሁታል። አንድ ወር ብላችሁ ሰብሮ መዳና አትደማመሩም። 2 ወር የተከፈኩት ግን ዋንክ የገባው ማለት ነው። እና ስትደማመሩ ቶሎ አትመልሱ እንዳያነሳባችሁ በሁለት ቀኑ ምናምን። በየቤቱ ደግሞ እየሄዳችሁ ደምሩኝ አትበሉ ወላሂ። ምክንያቱም አይደምሯችሁም። የሚደምሯችሁ የሚመሰላችሁ የቤታችሁ እያያችሁ እንትን ኮሜንት አስቀምጣችሁ ወይንም ዘይሪኝ ወይንም ደምሪ ብላችሁ ጥፋችሁ አስቀምጡ። ከዛ ይደምሯችኋል ማለት ነው ታውቃላችሁ። ከዛ ደግሞ እናንተ የሰው ሀቅ በሁለተኛው ቀን መመለስ ነው ያለባችሁ። እኔ እንደዛ ነው የማደርገው ታውቃላችሁ። የሰው ሀቅ ከባድ ነው እና አልሐምዱሊላህ በእናንተ ጥረት አይዞሽ አያት ተጎንሽ ነን አይዞሽ በርቺ እያላችሁ በዚህ ደረጃ ደርሻለሁ። አልሐምዱሊላህ በሀይኩታበል ደግሞ 3045 ሰው ሰብስክራይብ አለኝ። አልሐምዱሊላህ ምን ብዬ ነገራችሁ እና ደስ ብሎኛል። በዚህ ደግሞ እንደው 10 ሺህ እጠብቃለሁ ኢንሻአላህ በቅርቡ ኢንሻአላህ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ኮሜንት አስቀምጡ መልሳለሁ። ደስታያችሁ ነው ኢንሻአላህ። የኔ ውድ ፋሚሊዎች፣ ወንድሞች፣ እህቶች ተምር በጣም ነው የማመሰግነው። ለእኔ ክብር ያላችሁ ኢትዮጵያ ሆናችሁ ቪዲዮዬን የምታዩ አላችሁ ሀቂቃ በጣም አመሰግናለሁ። በጣም ተምር ነው የምላችሁ። ዋንኬ መቼ ነው እንትን ሞኒ መቼ ነው እኮ ነው እያላችሁ እየጠየቃችሁ ነበር። ኢንሻአላህ ዱአ አድርጉልኝ። በቅርቡ በዛኛው ቻናሌ ቆይቻለሁ ተከፈኩ። ለኛው ቻናሌ እንግዲህ መስከረም ቢመጣ አልሰራበትም ትቼው ነው 3 አመት ነው
እና አልሰራበትም። ግን ዋንኬ ሊገባ ይሄ ሞኒ ሊሆን ትንሽ ነው የቀረኝ እና ኢንሻአላህ አበረታቱኝ። ይሁን ቪዲዮ በደንብ ይሁን ቪዲዮ ይሄን እና ኢንሻአላህ በቅርቡ ዋንኬ እገባለሁ። አልሐምዱሊላህ በእናንተ ብርታት ነው። በቅርቡ ሞኒ ይሆናለሁ ኢንሻአላህ። አበረታቱኝ እስኪ አበረታቱኝ። የሰው ደስታ የሚያስደስታችሁ ይሄን ዩቲዩብ የከፈኩ ለኸይር ነገር ነው እና ኸይር ነገር እንዲያስተላልፍበት ኸይር ነገር እንዲሰራበት በቃ ምን ብዬ ነገራችሁ ነው። አስተላልፍ እነኚህ ሸራ አድርጉ እነኚህ ይደምሩኝ እና ደምሩኝ፣ አበረታቱኝ። ኢንሻአላህ ጎበዝ ሆኑ። ዋንኬ ያልገባችሁ ልጆች አይዟችሁ። ዋንኬ ለመግባት ቀላል ነው። እውነቴን ነው የምላችሁ። በፊት እኔ ይከብደኝ ነበር፣ ግን ቀላል ነው። ታወቃችሁብን ማለት ነው። የሚያቅተው ምንድን ነው? ሰዓቱ ነው። እና ሰዓቱንም እየታገራችሁ አይዟችሁ፣ ጠንክሩ። ሁሉ ነገር ተጠነከረ ይሳካል። ማንም የማይሳካ የለምና ሁላችሁንም ተርብ አመሰግናለሁ። ለለለለለ ብያለሁ እና የእናንተ ደስታ የኔ ደስታ ነው። እናመሰግናለሁ። ከምር ነው የምላቸው። አንዳንድ ነገር ደግሞ አስለምዱኝ የማላውቀውን እስኪ አስለምዱኝ የማላውቀውን ሁሉ ነገር እና አመሰግናለሁ። ተርብ ዛሬ ቪዲዮ ልሰራላችሁ የቻልኩት ሴትዮ ስለሌለች ነው። በጣም አመሰግናለሁ። ሽኩራን ከቴር አመሰግናለሁኝ። እንዲሁም አረቦቹ ይከታተሉኛል ብዙ ጊዜ በጣም አመሰግናለሁኝ። እዚህ ደረጃ አብቅታችሁኛል። ሀቂቃ ተምር ነው የምላችሁ። በጣም አመሰግናለሁ። ከዛውም አላህ ኸይርን ባይ